ማዘር ትደውል ኧረ ተው ብር ያልቃል ለምን የሆነ አሴት አትይዝም ትለኛለች። እኔ I don't believe in that things። ይሄ money makes money የሚባለው ፕሪንሲፕል ላይ ነው ያለሁት። እኔ እማምነው በዛ ነገር ነው። 100 ብር ኖሮኝ 100 ብሩን ኢንቨስት አድርጌ 200 ብር ቢያደርግልኛል 200 ብር ኢንቨስት አድርጌ 300 ብር ያደርግልኛል የሚባለውን ፕሪንሲፕል ነው እማስበው። አሁን ፋሪስ አካውንት ላይ ስንት ብር አለ ብላችሁ ብትጠይቁ ምንም ብር የለም። ለምንድን ነው ምንም ብር የሌለው? ሜክሰልም ማላረግ አይደለም። የሚመጣው ብር ተመልሶ ይገባል እዛው ወቅ የመጀመሪያው 6 ወር ላይ ምን ሆነም ሴልሶች ትራንዛክሽን የላቸውም። የኔ ነው በቃ ይወጣል ይፈሳል በቃ ዝም ብሎ ማለት ነው እያለ አሁን ልጆቼ እንግዲህ ዱባይ ላይ they are one of my top closer ካበሾቹ ጋር አይደለም ኮምፒት ተደርገው። አሁን አንድ ልጅ አለች የአመት ትራንዛክሽኗ በጣም ትልቅ ነው። በአመት ውስጥ የሸጠችው ኦልሞስት $57 ሚሊዮን ነው ላስት ይር። she's just 24። ዛሬ ላይ ወጣት ሴት ኢትዮጵያኖች እሷን እንደ ሮል ሞዴል ነው የሚያዩት። እንደዚህ አይነት ቲም አፍርተናል። አሁን የዱባዩ ቲም it's well established ነው። ኔክስት እርምጃዬ ምንድነው? ሌላ ፖቴንሻል ማርኬት ፈልገው ማግኘት። አብዛኞቹ ላታምኑኝ ትችላላችሁ ወይ ላትቀበሉኝ ትችላላችሁ። እንደ ኢትዮጵያ ፖቴንሻል ያለው ማርኬት አታገኙም የትኛውም ኢንዱስትሪ ላይ